ሄ አንድ ነገር ግልጽ አድርጌ እንነጋገር እሺ። ብዙ ጊዜ በመሴጅ እየመጣችሁ አንተ እስልምና ነው የምትፈልገው፣ አንተ እስላም ነው ወይም ደግሞ እኛ ጋር ብትሆን ይጠቅማል እያላችሁ ብዙ ያደነቀላችሁ ሙስሊሞች አላችሁ። ብዙ ጊዜ ታግሻለሁ፣ ብዙ ጊዜ ዝም ብያለሁ፣ ብዙ ጊዜ አክብሮት ሰጥቻለሁ፣ ብዙ ጊዜ መልካም ነገር አውርቻለሁ ስለናንተ። ብዙ ጊዜ አንድም ቀን ክፉ አልተናገርኩም። እንደገና ብዙ ወደ ማስገደድም ደረጃ እስላም እንደሆን ወይም ደግሞ በነብዩ መሐመድ ወይም ደግሞ እናንተ በመንታምኑ ነገር እንዳምን የምትሞክሩ ሰዎች አላችሁ። ተሳስታችኋል። ከእግዚአብሔር ውጪ ማመልከው የለም። አትሳሳቱ። የክርስቶስ ኃጢአት ያልሰራው ጌታዬ ከማንም በላይ የሆነ ልዩ አምላኬን ትቼ ለማንም እንደማልገዛ ቃል ገባለሁ። ስለዚህ አብዛኛው የሙስሊም ህዝብ በዮናስ መናደድ የምትችል ከሆነ መብት ነው። በማላምነው ነገር መናገር እችላለሁ። የሚበልጠው ከማንም በላይ ኢየሱስ ክርስቶስ ሆኖ በነብይ ራሱ ብትወስዱት ከማንም በላይ ኃጢአት ያልሰራ ምንም ነገር ኃጢአት የሌለበት እያለ የተለየ ክብር ሲሰጥ የምናየው ነብዩ መሐመድ ነው። ስለዚህ ለኔ አይጠቅመኝም። ግልጽ አድርጌ ልንገራችሁ፣ አጠር ባለ አማርኛ ልንገራችሁ፣ ለኔ አይጠቅመኝም። እዛው ሙስሊምነታችሁን ይዛችሁ ተቀመጡ። መከባበር እንችላለን። ጀዋር ክርስቲያንን በሜንጫ እንላለን፣ እንገላለን፣ እንቀጠቅጣለን፣ እንጨፈጭፋለን ሲል በየቦታው ክርስቲያኖች ሲታረዱ ጅማ ላይ ሁሉ ነገር ምንም ያልተሰማችሁ ዮናስ እውነቱን ተናገረ ብላችሁ እንደዚህ እንዝታለን እንቀነጥሳለን የምትል ከሆነ መሞከር ነው። ሽንታሞቹን ቀንጥሱ ትችላላችሁ። በሱ ጎበዝ ናችሁ። ሌላውን ማለት ነው ጀግና የሆነ እንደኔ አይነቱ ጋር ደግሞ ሆነ በትቢት እመጣለሁ የምትል በፍቅር እነጋገራለሁ የምትል ደግሞ ነብይ ነው አናውቀውም ኢየሱስን የምትል ከሆነ ነብይ ቢሆን እንኳን ከማናችሁም እዛ ያሉት ከሚባል ነቢያቶች በሙሉ ኃጢአት ሳይኖርበት በልዩ ስጦታ የተፈጠረ ነው። በልዩ ስጦታ ከአዳም ጀምሮ ያጠፋ ህዝብ ክርስቶስ ምንም ሳያጠፋ ልዩ ነገር ልዩ ስጦታ የሆነ ነው። ማምነው በክርስቶስ ነው። እናንተ በፈለጋችሁ ማመን ትችላላችሁ። እኔ በእግዚአብሔር ልጅ በክርስቶስ አምናለሁ። ሌላው በፈለገው ማመን ይችላል። ግን በውስጥ መስመር እየመጣችሁ መሴጆች በብዛት የምትልኩልኝ ከኔ ጋር ጥሩ አንሆንም። ማክበር መፍራት ሆኖ አያውቅም። በዮናስ በተለይ አንድ ህይወት ነው ያለኝ። ለአንድ ህይወት ደግሞ ብዙም ያጨናንቅ ነገር ያለ አይመስለኝም compared to any other people። እኛ እንትና አልተከበረልኝ እንትና ተነካብኝ አምጣው ታዲያ ማን ነው እንትና? ማንም እኮ ሰው ነው። ማናችሁ ምድር ላይ ያለ ሰው ነው። ማን ነው የምታካብዱት? ማን ነው እንደፈለገ ሆነው እኛ ላይ ሲጨፍሩ እንደፈለገ ሆነው እኛ ራሱ እያለቀስን እንዴት አልተፈቱልንም እያልን ለእናንተው ላይ ያለቀስን ሰዎች ፍትህ ይሰጣቸው። እነዚህ ሰዎች እስልምናን እንጂ የሰበኩት ሌላ ነገር አልሰበኩም እያልን አብረን እያለቀስን እኔ ላይ እንደገና መጣችሁ። ሞክሩኛ። ለምን ነው ወንድ ለወንድ ኤኒታ አረብ ማለት መሃይም ነው፣ ዕቃ ማለት ነው። አረብ ማለት ጨካኝ ነው። አረብ ገንዘብ እንጂ ዘይት እንጂ እውቀት የለው መሃይም ሀገር ነው። መሃይም የሞላው እህቶቻችንን ጭፍጭፍ ቅጥቅጥ የሚያደርግ እህቶቻችን ሌላ ቦታ በስጋ የሚገናኛቸው ማን ነው? አረብ ሀገር አብዛኛው ሙስሊም እንጂ ክርስቲያን ነው እንዴ? ሴቶቻችንን የሚያባልገው እየከፈለ ማን ነው? አረብ አይደል እንዴ? ወንዶቻችንን የሚያባልገው ማን ነው? አረብ አይደል እንዴ? ወዴት ነው የምታወሩት? ማን ነው እንደዚህ? አጣቅም ስለ ሙስሊም አጣቅ ስለ እኔ ስለማነብ ነው። እንደማንም ቆሮቆ እንዳይደለው ስለማነብ አውቀዋለሁ። እማታነብ በአረብ የተተበተብክ መሃይሙላ ገብቼ ደነፋለሁ እንዳትል።
ጀዋር እንደፈለገ ሲደረፋ ምንም ያላላችሁት ሰውዬ ሙስሊሞች ልትነሱ የሆነ ማኛው ላይ you got a wrong motherfucker to fuck with bitch መሞከር ነው እየነገርኩ ነው የትም ቦታ ላይ ደውሉልኝ የሚያከብረኝ ሰውን አከብራለሁ የሚወደኝን እወዳለሁ መተ በውስጥ መስመር ይሄ እስላም ካሉን ይሄ እንደዚህ ካሉን ይሄ ነብያችን ይሄም እንዳትለኝ አይመለከተኝም ስላንተ እንደ ጀዋር አይነት በዘርና በእስልምና እምነት ብቻ የሚያምን ኢትዮጵያዊ እንኳን አይደለም ያለ ሰው ጋር እሱን የኛም በሳ ያላችሁ ኢትዮጵያዊ ነን ትላላችሁ የጀዋር ተከታዮች በሙሉ fuck you bitch ብያችኋለሁ እኔ fuck you እንግዲህ ወንዳለን የምትሉ የጀዋር ኑና እናግሩኝ anytime ኢትዮጵያን ሰላም ለማድረግ መከባበሩን ራሳችን ማምጣት መቻል አለብን ደም የሚያለቅሱ ኢትዮጵያውያን ክርስቲያኖችን አሳያችኋለሁ በቪዲዮ ደምንባ የትም አትኖሩም እዚህ ያሏቸው ሂዱ እናንተ አማሮች ሂዱ እናንተ ክርስቲያኖች እያሉ እያረዷቸው አስቀምጠዋለሁ ቪዲዮ የዛኔ ትነግሩኛላችሁ እውነትም ለካ ክርስቲያን ማለት ተበድሏል ክርስቲያን ማለት ተሰቃይቷል ክርስቲያን ማለት ተቆሽሿል ብላችሁ ታያላችሁ ክርስቲያን እንዳትፈራ ማንንም እንዳትፈራ የመጣበና ኃላፊነት ተቀበል ክርስትና ሃይማኖትን ይዘ ሞት አይደለም ግደል ሲመጣበት መሞት የሽንታም ነው የቦቅ ዋቃ ዘርነት ነው ማንነትን አሳውቅ መጥቶ ሊደፍር ሲል አንድ አረ ቀንጥ ሰው ይዘ እንዳይደፍረ ማንም ማነ ጆዋናም እንደ ጆዋራና አለ ይናገረኝ ሙስሊምን ወክለ ነው አይደል አንተ የምትደነፋው fuck you bitch እኔ ክርስቲያንን ወክዬ ነግረሃለሁ bring it on bitch እየነገርኩ ነው ሞክረኝና እንተያያለን በፌስቡክ ምናምን የምትለው እኮ ነው ሁሉም ቦታ አለው እንዳንተ ተደብቄ አይደለም ምኖረው you know I got your phone እንደዋወልና እስቲ መልስልኝ ልብ ካለ መልስልኝና ወንድ ለወንድ እንነጋገር መጣለው ያለበት ስቴይ እንነጋገር እውነት አንተ ለኢትዮጵያውያን የምታስብና እውነት ለኦሮሞ ወንድሞቻችን የምታስብና እውነት አንተ እስልምናን የምታከብርና አንድ ቀን ማትሰግድ አንድ ቀን ማትጾም አንድ ቀን ዞር ብለ መስጊድን ማታይ ሰው ለነገሩ እናንተ መቼስ ይሁንላችሁ anyways ሁለተኛ መታችሁ እኔን ሙስሊም እንደሆን ምናምን ነገር እንዳትቀባጥሩ ታሷ ሀገር ሰይ መከበር ከፈለጋችሁ you gotta respect me አላከብርም አጥረገርጋለሁ ችግር የለብኝም መልካም ቀን